እሺ ራሂል ለባለቤትሽ እየተጣላሽ እንዳልሆነ በሰላም ንግግር ላስታርቃችሁ እንደሆነ ንገሪው። ሚውት አርጊና በአረበኛ ንገሪው። ባኔ ደከመኝ በቃ ለምሳሌ አሁን እዚህ ጋር እየመጣ ያለ የዛሬ 3 ዓመት ወሬ የዛሬ 2 ዓመት ወሬ አይነሳም ከዚህ በኋላ። እኔ የምፈልገው አዲስ ነገር በቃ አዲስ የተፈጠረ ነገር ካለ በዚህ ሳምንት የተካሄደ ይምጣ። የዛሬ 3 ወር 5 ወር የዛሬ ዓመት እኮ ከሆነኛ ሁላችንም ካወራን እኮ እንችላለን እኮ። አይ ያለፈ ታሪክ አታንሱ። በቃ ያለፈ አልፎ አቢባ አንድ ነገር ላስረዳ። ይሄ ሁሉ እየተወራ ያለው የዛሬ ዓመት 2 ዓመት እኔ ሱሱን የምፈልገው የበደልኳት ነገር አዲስ ኢትዮጵያ ተሳፍራ ጓደኛ ነበረን፣ ከቻይና መታ ጓደኛ ነበረን። እኔ ሱሱን ካየዋት በአካል 3 ሳምንታችን ነው። ከዛ በኋላ የተፈጠረ ነገር ካለ እኔ ልቀጣ ታምጣ። ይሄ ሁሉ ስንጣላ ያወራ ነው አብረን ያማነውን ነገር የተነገራት ነገር ከሆነ ያለፈ ነገር ነው ሀቢባ። እንዴ እኔም ላውራ ካልኩኝ እኮ ብዙ ነገር ማውራት እኮ እችላለሁ ሀቡ። ግን እኔ የምፈልገው ሱሱን አዲስ የተፈጠረ ነገር ካለ ሱሱ ይሄ ደንቆሮ ጭንቅላቷ ስለሆነ ጠላቷን ወዳጇን አታውቅም። ይሄን ልነግራት እፈልጋለሁ። የሚወዳትን በገዛ ጉያዋ ያሉት ከኔ ጨምሮ አንወዳትም። ከኔ ጨምሮ ከሱሱ የምንፈልገው ጥቅም ነው። እኔ ግን $10 ፀጉሬን ተሰር ከኔ ጨምሮ ሱሱን የሚወዳት ሰው የለም ሀቢባ። ውድቀቷን የምንነጃት የምን ሁሉም ሀቢባ። እኔ ዛሬ ነጃት ፀጉር ቤት ነበርኩኝ። ኦኬ ነጃት የኔና የሱሱን ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር አትሄዱም፣ ፍሌኔ ጋር አትሄዱም፣ ነይ ችግር እንፍታ ይባል ነበረ። ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው። ለምን ደስተኞች ናቸው እዚህ ጋር። ኦኬ እኔ ነጃትም ዛሬ አግኝቻታለሁ። ካሁን በኋላ ቤሩት ምድር ላይ እኔ የሴት ጓደኛ አይደለም ሴት በመንገድ ካየው እምሸሽ ሴት ነኝ እኔ አይደለም የሴት ጓደኛ ሀቢባ። አብሬ ፎቶ የምነሳው አብሬ ውሃ የምጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ። አሁን ላይ ሀቡ ሴት ሳይ እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድ ነን። እቺ ደነስ መስለሃዋን አታቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬም ወዳታለሁ ነገም ወዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስትወድቅ ማነሳት እኔ ነኝ። ለምንድን ነው እንደዚህ ያልኩት? ሱሱ ሀቢባ ክፉ ሴት አይደለችም። ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ። ህዝብም እንዲያውቅ የምፈልገው ከኋላችን ጠላት ነው ያለው። የቪዲዮ ሾው ነው ሀቢባ፣ የፎቶ ሾው ነው። የምን ሰው ነው ያለው? ዛሬ ነጃት ይሄንን ፀጉር እሷ ጋር የተሰራው ታቡ ትክክለኛ ጓደኛ ቢኮን ሪቾ ሱሴ እንዲህ ከፍቷታል ባንቺ። ኑ እስኪ እንፍታ። ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ጓደኛ። እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ። በጣም ነው መወዳት። ግልጽ ሴት ናት ማለት ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም። ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታደርገው። ሌሎቹ ሱሱ በዚህ አጋጣሚ ልነግርሽ የምወደው ከኔ ጀምሮ ከአንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብጣይኝም እኔ ዛሬም ነገም እወድሻለሁ። ስወድሽ ግን ሱሱ እኔ አንድ ቀን $10 ፀጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንዴ እጅሽን አትክፈይ ትይኛለሽ አይደል እንዴ? እኔ ግን ከፍዬ ነው የምወጣው። ለምን ጓደኛዬ ስለሆንሽ ስለማበረታታሽ። ጥቅም አይደለም ሱሱ እኔና አንቺ መሀል ጥቅም አይደለም ያገናኘን። ኦኬ ጥቅም የለም። ስከፍል እንኳን ሀቡ የምትለኝ ልጄን ነው የምልሽ። አትክፈይ ሪቾ እጅሽን ይበላሻል እንዴ? ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ። እቺ ደንቆሮ ደነዝ ናት። ወዳጇን ዛሬ እኔና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም። በውስጥ የምንጨርሰው ነገር ነበር። በዙሪያችን ያሉ መዋረዳችንን ስለሚፈልጉ ውርደታችንን ስለሚፈልጉ ቅሌታችንን ስለሚፈልጉ ነው ሀቢባ። ማልቀስ አልፈልግም። እኔ ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ ሀቢባ። ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩ። ነጃት እኔና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች፣ በዳ ታውጣ የውስጧን። ግን ፍቅር ቢፈለግ ኖሮ እንዲህ በዙሪያችን ጓደኛ እኮ አለ። ይሄንና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ ዓመት እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን? እቺ ልጅ በመሃል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሩ አላልሽም? እኔ የውስጤን ነው
ፈጣሪ በሚያውቀው ሱሱ ካስቀየምኩሽ በጣም 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 በዚህ በ13,000 ህዝብ መሃል ይቅርታ አርጊልኝ። አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ፣ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ። ሀቢባ አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር። ንቂ፣ ስራሽን ስሪ፣ ስራሽ ላይ ትኩረት ስጪ።